ለምን ይዟል? የወንጀለኛ ተባባሪ ነው። እኔ ወንጀለኛ ተባባሪ አይደለሁም። አልይዘው ባለቄ ነው አውቃለሁ፣ ግን አልይዘው። ለምን አትይዘው? ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለ። እዚህ በፊት እዚህ ጋር ይኖር የነበረ አንድ እንደዚሁ ሱረቱን አጭሶ ሲገባ እንደ በሰላም ደህና መሹ ባሻ ብሎኝ በሰላም ገባና አፍታም ሳይቆይ ተምዘግዝጎ መጣ ከሰባተኛ ፎቅ። ደግሞ የሚቀጥለው ተረኛ ካሌብ ለመሆኑ ምንም ጥርጥር የለኝም። እንዴ እኔ እኮ በቁሙ ነፍስ ይማር ብየዋለሁ። ተንቀሳቃሽ ሬሳ ነው ሬሳ። እና እስካሁን ድረስ ለኔ ምንም መናገር የምፈልገው ነገር የለም። እንደዚህ ለምን እኔ ምንም ማቀው ነገር የለም። ከደምኑ ጽው ነኝ ስፖሪት በለም ምንም ወንጀል ነገር ሰራው። ታው በቃ ይበቃል ይልናልካል። ይኸውልህ ግድግዳው ነው ወደ ግራ ዙር ወደ ቀኝ ዙር። ከላይ ምን ይላል? አንብብልኛ ምን ይላል? እሱን ስትገረፍ ታወራዋለህ። ማለት ነው ዱዓ ማድረግ ያለብን ሶስተኛው ዓለም ጦርነት እንዲነሳ ነው። ሶስተኛው ዓለም ጦርነት ተነስቶ ከዛ ኳሱ እንዲቋረጥ ነው። ለዚህ ነው በቃ በየሃይማኖታችን በደንብ ዱዓ ማድረግ ያለብን ሶስተኛው ዓለም ጦርነት ይቁም። አንቺንም ያዘፍንሻል እኮ አላዘጋጅሽም እንዴ? ሰፈር ልጅ ነሽ? እኔ አዋሳ ኦ አንቺንም ጨምበላላ ነው የሚያዘፍንሽ። ማመሰልኩ አርሴናል እኮ ነኝ። እኛ ጋር ሃንግ አይሰራም። እንሰጣለን አርባል ያረሲ ሲዳማም ያለሽ ጋምቤላ ካርባም ቤንሻንጉል ያለሽ ኤሊባቡር ጅማ ወለጋም ያለሽ ጎጃም ጎንደር ትግራይ ወሎ ላይ ያለሽ አፋር ዱፍት ያሳይታ ባታ ዋሽ ያለሽ ሶማሌ ጅጅጋ ጎዴው ጋድ ያለሽ ቼልሲዎች ዋንጫቸውን በመደርደር አርሰናልን ለማብሸቅ አስበዋል። ነገ በስታንፎርድ ብሪጅ ቼልሲ በተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ ላይ አርሰናልን የሚያስተናግድ ይሆናል። በዛ ጨዋታ ላይ ቼልሲዎች አርሰናል በሚገቡበት ስፍራ ላይ ያላቸውን የአውሮፓ ዋንጫዎች በመደርደር አርሰናልን ለመቀበል ነው ያሰቡት። ይህ ድርጊታቸው በአርሰናል ደጋፊዎች አልተወደደላቸውም። አላችሁ የተከበራችሁ የቼልሲ ደጋፊዎች፣ ነገ የሚካሄደውን ጨዋታ ልገርፈው ነው ይልሽ እና ስገርፈው ምንድነው አሁን የምናደርገው የሚለውን ነገር እንነጋገርበት። ምን አይነት ገረፋ ልገርፈው? እሱ እንደሚለው ከሆነ የቼልሲን ማሊያ ለብሼ እሰራለሁ ብሏል። አርሴናል ከተሸነፈ ማለት ነው። እሱን ብቻ እንቅጣው ወይስ ሌላ ምን እንቅጣው? ራሱን ይንገረን የሚቀጣውን ቅጣት በሜዳቸው ማለት ነው። ይላችሁ መጨረሻ ጊዜ ሲያሸንፉን በረኛችን ፒተር ቼክ ነበር። ጭንቅላቱ ላይ ምናምን ይሄ ሺልድ ምናምን የሚያደርግ ሰውዬ ነበር በረኛችን ማለት ነው። ምን ያህል እንደቆዩ 2018 ላይ ብዙዎቻችሁ የኔ ወይ ሃይ ስኩል ተማሪ ናችሁ ምናምን። አንተ ራሱ ተማሪ ነበር። እኔ ይወላችሁ በነበር አይደለም የማምኑ ቼልሲ ያለፈበትን የሽግግር ወቅት ሁላችንም እናውቀዋለን። ትናንትና ዛሬ አይደለም። ዛሬ ላይ ምን እንደምናደርግ እናውቃለን። እና እኔ አሁን ምን መሰላችሁ ምን ልቅጠው ሌላ ነገር እስቲ ኮሜንት ሴክሽን ላይ አሳርፉልኝ። እናንተም ነገሩን የሚቀጣውን ነገር ማለት ነው። ይመቻችሁ። ፎሎ ማድረግ እንዳይረሳ። መመለሱ አይቀርም የወጣው ወደ ላይ የማይችሉት ድንጋይ ሲሸከሙት ደረት ሲጥሉት እግር ላይ እኔ አገኘው አንቺ ግን አጣሽ ያ የማልኩበት ጠፋብኝ ስምሽ ግራ ሆነብሽ ቀኝሽን ጥለሽ እኔን ስትይ የመጣብሽ ችግር። ከአርሰናሉ ጨዋታ አስቀድሞ የቼልሲ ስም በሐሰት እየጠፋ ይገኛል። የምዕራብ ለንደኑ ክለብ ቼልሲ ነገ አርሰናልን በተጠባቂው የለንደን ደርቢ ያስተናግዳል። የመድፈኞቹን የቆሙ ኳሶች ለመከላከል ቼልሲዎች የማስታወቂያ ቦርዳቸውን ወደፊት ጠጋ አድርገዋል እየተባለ ነው። ምስሉ ላይ እንደምትመለከቱት በኤአይ የተሰራ ምስል እንጂ በእውነተኛው ዓለም የተፈጠረ ነገር አይደለም። ይህ መረጃ በሰፊው እየተዘገበ ይገኛል።
አሁን ላይ ድፍን ዓለም ሊስማማበት የሚገባው ነገር አርሰናልን የሚያክል ክለብ አሁን ላይ የለም። በቃ ማን ነው የሚያስቆመው? ነው አሁን እኮ ማን ነው የሚያስቆመው? አሁን ስለ አርሰናል ምን ልበል? በቃ አርሰናል ጭራቅ ሆኗል። በዚህ ሰዓት ማንንም አይሰማም። ወንዳ ወንድ ክለብ እመቤቴን በቃ በዚህ ሰዓት ዓለማችን ላይ ምርጡ ክለብ ነው ለምጭ። በዚህ ሰዓት የወቅቱ የአውሮፓ ምርጡ ቡድን